ቅድም እንዳልከው አሁን ድንገት ኢትዮጵያ ውስጥ አይመጣም እንላለን። በሆነ ስፓርክ ከፍተኛ የሆነ ህዝባዊ ለውጥ ሁላችንም ከምንገምተው ውጭ ሊያንኮታኩተው ይችላል። መንግስት ጥርግርግ አድርጎ ከቤተ መንግስት ሊያወጣው ይችላል። ስሪላንካ እንዳየ ስሪላንካ አይተናል። ስሪላንካ ታይሚል ታይገር ከ30 ዓመት በላይ ነው ትጥቅ ትግል ያደረገው፣ አላሸነፈም። ለውጥ ጠፋ። ህዝቡ በሰላማዊ መንገድ ለውጥ አመጣለሁ ብሎ ሲያምን ግን 4 ወር ነው የተፈጀው። ከቤተ መንግስት ነው ጥራርጎ ያወጣው አምባገነኑ ነው። መዋኛቸው ላይ ወጣቶቹ ገብቶ ሲዋኙ አይተናል። የዓለም ዜና ነው። ኢትዮጵያ ውስጥ የዛ አይነት ሁኔታ አይመጣም ብሎ ማለት ነው። ምክንያቱም ይሄ በስልጣን ላይ ያለ መንግስት የሚሰራውን የሚያውቅ መንግስት አለ። በዙሪያው በጣም ብዙ ሪስክ ያለበት መንግስት፣ ብዙ አደጋ ያለበት መንግስት፣ ተሰባሪ መንግስት፣ በጣም ፍራጃይል የሆነ መንግስት። ስለዚህ በዚህ ሁኔታ እያንዳንዱ የሚያወጣውን ህግ እኮ ካየኸው ህዝብን እኮ ራሱን ያነሳሳል። የእኛ ቅስቀሳ እኮ አያስፈልግም። ገለጥ እንደዚህ መንግስት ተግቶ ህዝብን በራሱ ላይ ለማነሳሳት የሚሰራ ኃይል የለም። ህዝብ አልነሳ ብሎ ነው እንጂ እንደ መንግስት ህዝብን ለማነሳሳት፣ ህዝብን ለማስከፋት፣ ለማስቆጣት ሆን ብሎ በየቀኑ የሚሰራ መንግስት የለም። የሚያወጣቸውን እያንዳንዳቸውን ህጎች እያለ ግን ይሄ ዝምታ ዝም ብሎ ይቀጥላል ማለት ነው። አንዳንድ አጉል ተስፋ ያደረጋቸው ነገሮች ህዝቡ እንደማይሰሩ ሲያውቅ ግፉም እየጠነከረ ሲመጣ ይሞላል። ያኔ ግልብጥ ብሎ ከፍተኛ የሆነ የአመፅ እንቅስቃሴ ውስጥ ይገባል። ይሄ በአንድ በኩል መንግስትን ቻሌንጅ ስላደረገልን ደስ ሊለን ይችላል። ግን የሚያመጣውን ውጤት ማየት መቻል አለ። ምንድን ነው የሚያመጣው? መንግስቱ ወርዶ አገሪቱ ከመፍረስ የማትድን ከሆነ ምን ይጠቅማል? ለዛ ነው ጊዜ የሚሰጥ ሁኔታ ላይ አይደለም ያለ። እንደዛ አይነት ስፖንታኒየስ የሆነ የህዝብ አመፅ ሊነሳ ስለሚችል ይሄን በአግባቡ በአስተሳሰብና በድርጅት ሊመራ የሚችል ዝግጅት አሁን ማድረግ አለ። የተቀነ ምንም በጊዜ የለንም ስሜት ነው መስራት ያለብን። ምንድነው እንደዚህ ማንኛውም አይነት ለውጥ ከፊታችን ይመጣል። ከምንገምተው ፍጥነት በላይ ቅድም እንዳልኩ ተኝተን ስንነሳ አዲስ ነገር ግን አልተዘጋጀንም። ዝም ብሎ መጥላት ወይም ደግሞ ለውጥን ዝም ብሎ መፈለግ የትም አያደርስም። ቅድም ያልኩት ነገር ያስፈልጋል። የጠራ አጀንዳ፣ መነሻህን፣ መሄጃህን፣ መድረሻህን በግልጽ የሚያስ ይሄን ሀሳብ ደግሞ ይዞ ህዝቡን ሊያንቀሳቀስ ሊመራ የሚችል ድርጅት፣ የሁለቱ ጥምረት የግድ ያስፈልጋል። ስለዚህ እኔ አንዱን በሌላው ለመተካት ባንጽፍ ሁለቱም ያስፈልጋል። ህዝባዊ እንቅስቃሴ ያስፈልጋል። ሲቪክ ማህበራት ያስፈልጋሉ። ይሄ ማለት የፖለቲካ ድርጅት አያስፈልግም ማለት ነው። አይደል እንደዛ እንኳን የሚልም ሰው በጣም ገለታው አንተም ማለት አይደለም። በጣም የፖለቲካ ፓርቲ ያስፈልጋል የሚሉ ሰዎች አሉ። ትክክል አይደለም። ያለ ፖለቲካ ፓርቲ የትም መድረስ አንችልም። በሽግግር በለው በቋሚ በለው መንግስት ሊቋቋም የሚችለው በፖለቲካ ድርጅት። አንድ ሀገር ያለ ፖለቲካ ኃይሎች ሊተዳደር አይችልም፣ ሊቀጥል አይችልም። ስለዚህ ስንፍናችንን አያስፈልጉንም በሚል ሰበብ እንተካው አይገባም። መሰነፍ የለብንም፣ መፍጠር ነው ያለብን እነሱ የሚለው ሊሰመርበት የሚገባ ጉዳይ ነው። ሌላው በየትም በኩል ይምጣ ለውጥ፣ በሰላማዊ ትግልን በለው በትጥቅ ትግልን በለው በድርድርና በውይይት በለው ከፊታችን የማይቀር ነገር ቢኖር አዲስ የሽግግር ሂደት ነው። እዛ እንገባለን። አቶ ወደዛ መጨረሻው ምናልባትም የመጨረሻ ይሆናል እና ይሄ ያነሳው ላይ የፖለቲካ እሳን ላይክሊ ገለታው አንድ ስፖንታኔስ የሆነ የህዝብ እንቅስቃሴ ተፈጥሮ እዛ ውስጥ በሳል የሆነ መሪ ድርጅት ይፈጠራል ብሎ ማሰብ በጣም አስቸጋሪ ነገር። እንደዛ አይደለም። ብዙ ዓለሞች ያየነው ነገር እንደሱ አይደለም እና አይተናል እኮ በአረብ ስፕሪንግ አንዳንዶቹ ሀገሮች አብዮት ተነስቶ ወደ አልተፈለገ አቅጣጫ ውስጥ የገቡት እንደዛ አይነት ሊደርሽፕ በመጥፋቱ ነው። አንዳንዶቹ ሀገሮች ተጠለፈ በሆኑ ኃይሎች፣ ለምሳሌ ግብፅ ካየን እውነቱን ለመናገር የዲሞክራሲ ውጤት ነው ልንል አንችልም። በዛው ስርዓት ውስጥ የነበረው ወታደራዊ ኃይል ነው ወደ ሲቪል ራሱን ቀይሮ ስልጣኑን የተረከበው። ቱኒዚያ አስተማማኝ በሆነ ሁኔታ ተረጋግታለች ማለት አይቻልም። ሊቢያ ጋዳፊን አውርዶ መተካት ያልቻለበት ሁኔታ ነው። እስካሁን ድረስ ቀውስ ውስጥ ነው ያለው። የመን እንዳገር የፈረሰችበት ሁኔታ ነው ያለው። ቀላል የማይባል የህዝባዊ እንቅስቃሴ ነበር ሲሪያ ላይ የተጀመረ። በጣም በከፍተኛ ደረጃ ወደ ግማሽ ሚሊዮን የሚሆን ህዝብ አልቆ መንግስቱን መለወጥ ሳይችል ነው የቀረው። ምክንያቱም የሊደርሽፕ
ችግር ነው እነዚህ ቦታዎቹ የምናየው እና ሊደርሽፕ በጣም በጣም ወሳኝ ጊዜ የሚሰጠው ነገር አይደለም እና ይሄ ስፖንታኔስ የሆነው ነገር እንዳይቀድመን ነው እንደው መሽቀዳደም ያለ ቀድመን ለመፍጠር ቀድመን ሂደቱን ለመቆጣጠር መጣር ነው ያለብን። አንዱ እሱ ሊሰመርበት የሚገባ ጉዳይ ይመስለኛል። ሁለተኛው ቅድም ያልከው ነጥብ አለ። ለምሳሌ አሁን የህልውና ጉዳይ ነው ዋናው ጉዳይ። ስለዚህ አሁን በዝርዝር ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች መወያየት ትርጉም ያለ አይመስለኝም። እዛ ላይ ጊዜ ማጥፋት የለብንም። በደንብ ነው ምስማማ። ይሄ ማለት ግን እንዲሁ ዝም ብሎ የህልውና ችግር አለና እንሰባሰብ የሚለው የሚያስኬድ አይመስለኝም። አትሊስት ጥርት ብለው ሊታዩ የሚችሉ 2-3 የነጠሩ አጀንዳዎችን ይዘን መምጣት አለብን። ሊያግባቡን የሚችሉ ሊያለያዩ የማይችሉ ለምሳሌ እኔ የሽግግር መንግስት ይምጣ የተወሰነ ልዩነት ያለ አዲስ የሽግግር ሂደት ይፈጠር በሚለው ግን የማይስማማ። ስለዚህ በዚህ ምስማማ። በዚህ ውስጥ 2 ነገሮችን መስማማት ነው። አሁን በሰላም ጉዳይ ልንጣላ ኢትዮጵያ ህልውና እንዲሆን ከፈለግን መጀመሪያ ምን መምጣት አለበት? ሰላም መምጣት። ሰላም እንዲመጣ ደግሞ ቅድም ያለው ነገር ጀኒውን የሆነ የውይይትና የድርድር ሂደት መጀመር አለ። ዘላቂ የሆነ የተኩስ ማቆም ስምምነት መፈረም አለ። በዚህ መስማማት አለ። በሰላም ጉዳይ ሰላም እንዲመጣ ጦርነት እንዲቆም መስማማት አለ። የምንስማማው በምንድን ነው? በጀኒውን በሆነ ሀቀኛ በሆነ የውይይትና የድርድር ሂደት ችግራችንን ለመፍታት መስማማት። አንዱ በሰላም ነው የምንስማማው። ሁለተኛው በምንድን ነው የምንስማማው? በዛ በሽግግር ማዕቀፍ ውስጥ። ሁለተኛው በዲሞክራሲ ሂደት መስማማት። አሁን አሉን የምንላቸው የፖለቲካ ልዩነቶች፣ የኢኮኖሚ ልዩነቶች፣ የማህበራዊ ጉዳይ ልዩነቶች የሚፈቱበትን ማዕቀፍ መፍጠር ይችላል። ያ ማዕቀፍ ምንድን ነው? ጀኒውን የሆነ ሁሉን አሳታፊ የሆነ ናሽናል ዲያሎግ ኢትዮጵያ ውስጥ። አሁን አሉን የምንላቸው ልዩነቶች የህገ መንግስት ጥያቄ ሊሆን ይችላል። አዲስ የሽግግር መንግስት ይቋቋም አይቋቋም የሚል ሊሆን ይችላል። የሽግግር ፍትህ ጥያቄ፣ የብሔራዊ እርቅ ጥያቄ፣ ነፃና ፍትሃዊ ምርጫን ወይም መደላድሉን የመፍጠር ጥያቄ፣ እነዚህ ሁሉ የሚወሰኑበትና የወደፊቱ የሀገሪቱ ዕጣ ፈንታ አቅጣጫ የሚይዝበት ናሽናል ዲያሎግ የሚጠራ መስማማት እንችላለን። በዛ ናሽናል ዲያሎግ የተወሰኑትን ውሳኔዎች ሂደቱ ያመጣቸውን ውጤቶች ሁላችንም ለመቀበል መስማማት አለብን። በእነዚህ ሚኒመም አጀንዳዎች መተባበር ከአንድ የሆነ ኮሊሽን መፍጠር ነው። በእነዚህ ልዩነቶቹን ፓርቲዎቹ በተናጠል ይዘናቸው ልንቀጥል ይችላል። ችግር የለም። ግን በሁለቱ ነገር በሰላም ጉዳይ አምብሬላውን ምን አድርገነዋል? የአዲስ የሽግግር ሂደት መጀመር አሁን ያለው የትም አያሻግረን። በዛ ውስጥ ግን 2 ነገር፣ አንደኛ በአስቸኳይ ሰላም መፈጠር አለበት። በምን ሀቀኛ በሆነ የውይይትና የድርድር ሂደት ተኩስ መቆም አለበት። መንግስትም ታጣቂ ኃይሉን ወደ ካምፕ ማስገባት አለበት። ተቀናቃኝ ኃይሎች ካምፕ ማስገባት አለባቸው። ቅድም ያልኩት ለጊዜ መግዣ ለፕሮፓጋንዳ ሳይሆን ችግሩን ለመፍታት የሚያስችል ሀቀኛ የሆነ ድርድርና ውይይት መጀመር አለ። በዚህ መስማማት። ሁለተኛው በዲሞክራሲ ሂደት ጀኒውን የሆነ ሁሉን አቀፍ የሆነ አሳታፊ የሆነ ግልጽነት ያለው ናሽናል ዲያሎግ ወይም አገራዊ የውይይትና የድርድር ሂደት እኔ አውዲህ የምለው ይሄን ፈጥረን ያሉንን ልዩነቶች ሁሉ በዛ መድረክ ነው መድረኩ ያመጣውን ውጤት ሁላችንም ለመቀበል ዝግጁ ነን። መድረኩ የሚፈታቸው ልዩነቶች መፍታት የሚያቅተው ልዩነቶች ካሉ ወደ ህዝብ ውሳኔ እንወስዳለን። ህዝቡ የወሰነውን ለመቀበል ዝግጁ ነን ብለን በዲሞክራሲ ሂደት መስማማት። እኔ በእነዚህ ሚኒመም ጉዳዮች ላይ ከተስማማን ሌላ ዝርዝር ጉዳይ ላይ የሚለኝ ነው። ፌዴራሊዝሙ ምን ይሁን፣ ህገ መንግስቱ ውስጥ የትኛው አንቀጽ ይሻሻል፣ የኢኮኖሚ ፖሊሲው፣ የመሬት እሱ ላይ አሁን መጨቃጨቅ